ቪዲዮአችሁን ኤዲት ስታደርጉ ስለ ኪፍሬም የማታውቁ ወይም ደግሞ ኪፍሬምን የማትጠቀሙ ኤዲተር ከሆናችሁ ቪዲዮአችሁን በጣም እየበደላችሁት ነው። ምክንያቱም ኪፍሬምን ሳትጠቀሙ ቪዲዮአችሁን ኤዲት አረጋችሁ ማለት የቪዲዮአችሁን 30 እና 40% የኤዲቲንግ ችሎታችሁን በጣም ይቀንስባችኋል ማለት ነው። ሰላም እሱ ባለው ባላለው በዚህ ቻናል ላይ የተለያዩ የቪዲዮ ኤዲቲንግ ቱቶሪያሎችን እንዲሁም ቲፖችን እየለቀኩላችሁ ቆይተናል። በጥያቄያችሁ መሰረት ደግሞ በዛሬው ቪዲዮ ስለ ኪፍሬም ይዤላችሁ መጥቻለሁ። ኪፍሬም ምንድነው የሚለውን እናያለን። በኪፍሬም ምን መስራት እንችላለን የሚሉትን እናያለን። እንዲሁም ደግሞ ኪፍሬምን ተጠቅመን ምን አይነት ለየት ያሉ ቪዲዮዎችን እንዴት መስራት እንችላለን የሚለውን እናያለን። ስቴፕ ባይ ስቴፕ ሁሉንም ማሳያችሁ ነው የሚሆነው። ኪፍሬምን በመጠቀም የምትሰሩት ቴክስቶቻችሁን ወይም የተለያዩ ኤሌመንቶችን ቪዲዮቻችሁ ላይ ከታችሁ ደግሞ ለምሳሌ ልክ እንደዚህ ቴክስታችሁ ሮቴት እንዲያደርግ ግራ ወደ ቀኝ ቪዲዮቻችሁ ላይ ስላይድ እያረገ እንዲያልፍ ወይም ደግሞ ቲልት አፕ ቲልት ዳውን እያረገ ልክ ቪዲዮቻችሁ ላይ ልክ እንደዚህ እንዲገባ። ሌላ ደግሞ ፊልም ካለቀ በኋላ እንደምታዩት ብዙ ጊዜ ቴክስቶቹ ቀስ እያለ ስሎ እየሆነ ወደ ላይ እንዲሄድ የሚያደርገውም ኪፍሬም ነው። በአጠቃላይ በኪፍሬም እነዚህ በጣም ቀላል የሆኑት ናቸው። የቪዲዮአችን መጨረሻ ላይ ደግሞ በኪፍሬም ተጠቅመን የምንሰራቸው ገራሚ የሆኑ ትሪኮች አሉ። እነሱንም ማሳያችሁ ነው የሚሆነው። ቪዲዮን እንደምትወዱት አልጠራጠርም። እስከ መጨረሻው ድረስ ተከታተሉት። ቪዲዮአችን ከመጀመሪያችን በፊት ግን አናሊቲክሳችን እንደሚያሳየን ቪዲዮን የምታዩት ሰዎች አብዛኞቻችሁ ከ81% በላይ ያላችሁት ቪዲዮን ሰብስክራይብ ሳታረጉ ነው እያያችሁ ያላችሁት። ሁላችሁም እየገባችሁ እዚህ ጋር ሰብስክራይብ በተኑን ከነካችሁ በኋላ በቅርቡ ደግሞ ማዘጋጅላችሁ ገራሚ የሆነ ቻሌንጅ ስላለ ቪዲዮ እንዳያመልጣችሁ የደውል ምልክቷን መንካታችሁን እንዳትረሱ። አመሰግናለሁ። ወደ ዛሬው ቪዲዮአችን እንመለስ። በመጀመሪያ ኪፍሬም ማለት ምን ማለት እንደሆነ የማታውቁ ካላችሁ ኪፍሬም ማለት ቪዲዮአችሁን ኤዲት ስታደርጉ የምትከቷቸውን ቴክስቶች፣ አኒሜሽኖች፣ ማንኛውንም ኦዲዮ ሊሆን ይችላል ቴክስት ወይም አዘር አኒሜሽኖችን ቪዲዮቻችሁ ላይ ስትከቱ እያንዳንዳቸውን እንዴት ራሳችሁ ኮንትሮል ማድረግ እንደምትችሉ ለምሳሌ ይሄንን ቪዲዮ ልክ እንደዚህ ዙም የምታደርጉት በኪፍሬምን ተጠቅማችሁ ነው። ወይም ደግሞ የተለያዩ ቴክስቶችን ሮቴት ለማድረግ ይጠቅማችኋል። ቪዲዮአችሁን ኤዲት ስታደርጉ ብዙ ኢምፖርታንት የሆኑ ነገሮችን በኪፍሬም መስራት ትችላላችሁ። እያንዳንዱን ነገር ስቴፕ ባይ ስቴፕ ብሬክዳውን እያደረግን በዚህ ቪዲዮ ያሳያችኋለሁ። በመጀመሪያ አዶቤ ፕሪሚየር ሶፍትዌራችንን ከከፈት ነው በኋላ ቪዲዮአችን ታስክ ላይ ከላይ ከመሄድ እዚሽ ጋር ዊንዶ የሚለው እስከገባን በኋላ ኢፌክት ኮንትሮል የሚለውን አክቲቭ እናደርገዋለን። አክቲቭ ከሆነ ደግሞ እዛው ትተውትና ቪዲዮአችሁን ኢምፖርት ቦክስ ውስጥ ሄዳችሁ ወደ ታይም ላይናችሁ ላይ የምትፈልጉትን ቪዲዮ ከከተታችሁ በኋላ ታይም ላይናችሁ ላይ በመሄድ የከተታችሁትን ቪዲዮ ክሊክ ታደርጉታላችሁ። ከዛ በመቀጠል ከላይኛው ስክሪናችሁ ላይ በመሄድ ኢፌክት ኮንትሮል የሚል እዚህ ጋር ታገኛላችሁ። ይሄንን ክሊክ ስታደርጉት የሚሰጣችሁ እነዚህ ብዙ ኦፕሽኖች አሉ። እንደምታዩቸው ስኬል፣ ፖዚሽን የሚል አለ። ከታች ደግሞ ወረድ ስትሉ ኦፓሲቲ፣ እነዚህ ብዙ አይነት ኦፕሽኖች አሉ። እነዚህን ከዘረዘረላችሁ በኋላ እዚህ ጋር እንደምታዩት ፕሮፐርቲ ከሚለው ስትሬት ትሄዱ እንደዚህ አይነት የሰዓት አይነት አይከኖች አሉ። ታንግል፣ እነዚህን ክሊክ ስታደርጉት እዚች ጋር እንደምታዩት ጠጋ ብሎ ኪፍሬም ይሰራላችኋል ማለት ነው። እሷ ናት ኪፍሬም የምትባለው። በአጠቃላይ እቺ ናት። ማንኛውም የቪዲዮ ኤዲቲንግ ሶፍትዌሮች ላይ ይገኛሉ። ካፕከት ላይም፣ ፕሪሚየም ላይም፣ ዳቪንቺ ላይም፣ አፍተር ኢፌክት ላይ ሁሉም ላይ ኪፍሬሞች ይገኛሉ። ቦታቸው ቢለያይም ግን ጥቅማቸው አንድ አይነት ነው። ስለዚህ ዛሬኛ በአዶቤ ፕሪሚየር እናያለን ማለት ነው። ስለዚህ እዚህ ጋር ያገኛችኋትን ኪፍሬም ክሊክ ካረጋችኋት በኋላ ቪዲዮአችሁ ሌየር ላይ አንድ ኪፍሬም ሰርታችኋል ማለት ነው። ከዛ በኋላ ቪዲዮን ፕሌይ ትሉትና ወይም ደግሞ ትንሽ ራሳችሁ በማውዛችሁ ታስጠጉትና ጠጋ ካረገላችሁ በኋላ እዚህ ጋር በመመለስ አንድ ኪፍሬም ድጋሚ ክሊክ ስታረጉ ይሰራላችኋል ማለት ነው። እንደምታዩት ሁለት ኪፍሬም ሰርቶልናል። የመጀመሪያው ኪፍሬም ምንም አይነት ነገር አጅስት አላረግንበትም። ሁለተኛዋን ግን ጠጋ ካረግናት በኋላ ሄደን ስኬላችንን የቪዲዮን እንደዚህ እንጨምርበታለን፣ ቁጥሩን እንጨምረዋለን ሁለተኛው ላይ። ፖዚሽኑም ደግሞ የተበላሸ ቦታ ከሆነ ወይ ወደ ላይ ወይ ወደ ጎን ወጥቶብን ከሆነ በዚህ እናስተካክለውና እዚችኛዋ ኪፍሬም ላይ እናስረዋለን ማለት ነው። ከዛ በኋላ ከመጀመሪያዋ ኪፍሬም እስከ ሁለተኛዋ ኪፍሬም እስኪሄድ ያለው ታይም ላይን ራሱ አኒሜት ይሆናል ማለት ነው። ማለትም ይሄንን ቪዲዮ እንደምታዩት ከዚች ከመጀመሪያዋ ኪፍሬም እስከ ሁለተኛዋ አኒሜት ያደረግነው ዙም እንዲሆንልን ነው። ከዛ በኋላ ፕሌይ ስትሉት ቪዲዮን ልክ እንደዚህ ራሱ ዙም ያደርግልናል ማለት ነው። ስለዚህ ልክ እንደዚህ አይነት ፌክ የሆነ ዙሞችንም መስራት እንችላለን።
ነገር ግን ከዚህ ውጪ በጣም ብዙ አይነት ትሪኮችን መስራት እንችላለን። ከዛ በመቀጠል ደግሞ ኢዚ ኢን እና ኢዚ አውት የሚባል ነገር አለ። ኪፍሬማችሁን ከሰራችሁ በኋላ ራይት ክሊክ ነክታችሁ እዚህ ጋር እንደምታዩት ኢዚ ኢን እና ኢዚ አውት የሚል ነገር ታገኛላችሁ። እሱን ክሊክ ስታደርጉት ኪፍሬማችሁ አይከኗ እንደዚህ ትቀየራለች እንደምታዩት። ይሄ ማለት ቪዲዮ ዙም ሲያደርግ በጣም ስሙዝ የሆነና የሚያምር ዙም እንዲሰጣችሁ ይጠቅማችኋል ማለት ነው። እዚህ ውስጥ በመግባት ልክ እንደዚህ ኢዚ ኢን እና ኢዚ አውት ካረጋችሁት በኋላ ማስተካከል ትችላላችሁ ማለት ነው። ሌላኛው ደግሞ ኦፓሲቲያችሁን እንዴት ኮንትሮል ማድረግ እንደምትችሉ በኪፍሬም አሳያችኋለሁ። ኦፓሲቲ ማለት የቪዲዮአችሁን ሃርድነስ እና ሶፍትነሱን የምትቆጣጠሩበት ማለት ነው። ለምሳሌ ይህንን ቪዲዮ ኦፓሲቲውን በቀነስኩት ቁጥር ቪዲዮ እየጨለመ ነው የሚመጣው። ከስሩ ሌላ ሌየር ከገባና ሌላ ቪዲዮ ባክግራውንድ ላይ ካለ ግን ከባክግራውንድ ላይ ያለውን ቪዲዮ ወይም ደግሞ ፎቶ እያያችሁ ትሄዳላችሁ ማለት ነው። ወይም ደግሞ የኔ ቪዲዮ ኦፓሲቲው በተቀነሰ ቁጥር እየጠፋ ይመጣል፣ በተጨመረ ቁጥር ደግሞ ሃርድ ፒክቸሩ ይመጣል ማለት ነው። ስለዚህ ኦፓሲቲን ከኪፍሬም ጋር ተጠቅመን ስሙዝ የሆነ ፌዲን የሆነ ትራንዚሽን እና ፌድ አውት የሆነ ትራንዚሽንን መስራት እንችላለን ማለት ነው። በእርግጥ ትራንዚሽን በመጠቀም ፌዲን እና ፌድ አውትን መስራት እንችላለን። ነገር ግን ማኑዋሊ ደግሞ ራሳችን እንዴት መስራት እንደምንችል በቀላሉ ለመሞከር በመጀመሪያ ሌየራችሁን እንዳሁኑ ክሊክ ታረጉትና ኢፌክት ኮንትሮላችሁ ጋር በመግባት ስክሮል ስታረጉት ኦፓሲቲ የሚል አለ። እሷን ሄዳችሁ አሁንም የሰዓት አይኮኗን ክሊክ ስታረጓት እዚህ ጋር የሚፈጥርላችሁ ኪፍሬም አለ ማለት ነው። ከዛ በመቀጠል እሷን ኪፍሬም ክሊክ ታረጓትና አሁን የቅድሙ ኪፍሬም የመጀመሪያው ላይ ምንም አይነት ነገር አጅስት አላረግንም። እዚህኛው ላይ ደግሞ የመጀመሪያዋ ኪፍሬም ላይ ክሊክ እናደርጋትና ሙሉ ኦፓሲቲውን 0 እናደርገዋለን። ከዛ ትንሽ ቪዲዮን ፕሌይ እንለውና ጠጋ ካረግነው በኋላ በታይም ላይናችንን ሌላ ኪፍሬም እዚህ ጋር ክሊክ እናደርግና ወደ ነበረበት ኦፓሲቲውን 100 እናደርገዋለን ማለት ነው። ወይም በቀላሉ እዚህ ጋር ሄደን ሪሴት ስንለው 100 ይሆንልናል ማለት ነው። ከዛ በኋላ ቪዲዮን ከመጀመሪያው አስጀምረን ልክ እንደዚህ ፕሌይ ስንለው ልክ ራሱ እንደምታዩት ፌዲን እያረገ ዋናው ሃርድ ፒክቸሩ ይመጣልናል ማለት ነው። ይሄ ብዙ ጊዜ የተለመደ ነው። ፊልሞች ላይም የተለያዩ ድራማዎች ላይ ምናምን እንደዚህ አይነት ነገር የተለመደ ነው። አውትሮ ላይም ልክ ፊልሞች ሲያልቁ ኦር ደግሞ ቪዲዮዎች ሲያልቁ ምናምን አይታችሁ ሊሆን ይችላል። ራሱ ቀስ እያለ ጭልም እያለ የሚሄድ ቪዲዮዎች አሉ። እሱንም በቀላሉ እንደዚህ የመጨረሻው ቪዲዮ ጋር ትሄዱና 2 ኪፍሬሞችን ሰርታችሁ ፌድ አውት መስራት ትችላላችሁ። ወይም ደግሞ ቪዲዮ መሀል ላይም እንደዚህ ማጨለም ከፈለጋችሁ በእነዚህ ኪፍሬሞች ኦፓሲቲውን መቀነስና መስራት ትችላላችሁ ማለት ነው። እዚሁ ላይ በኦፓሲቲ ሌላ ፉቴጅ አንድ ደርበን ለምሳሌ ይሄንን አንደኛውን ሌየር ከላይ እናድርገውና ከታች ደግሞ ሌላ ሌየር እንክተትና ሁለቱም ላይ ኪፍሬሞችን እንስራ። የታችኛው ሌየር ላይ በመጀመሪያ እንደዚህ 2 ኪፍሬሞችን ፈጥረን አሁን ባሳየዋችሁ መንገድ ልክ እንደዚህ ካስተካከል ነው በኋላ ሁለተኛውም ላይ ሌየር ላይ ደግሞ ልክ እነዚህን ኪፍሬሞች እንደዚህ ታይማቸውን ካመጣጣንም በኋላ ፕሌይ ስትሉት ልክ እንደዚህ አይነት ኦፓሲቲውን የሚቀንስ ከዛ በኋላ ባክግራውንዱ ደግሞ እንዲታይና ያኛው ቪዲዮ እንዲቀጥል ማድረግ እንችላለን ማለት ነው። ከአንደኛው ቪዲዮ ወደ ሁለተኛው ቪዲዮ ሲገባ ሶፍት በሆነ መንገድ እንደዚህ ይቀንሳል ማለት ነው። ሳይረብሽ ልክ እንደ ትራንዚሽንም መጠቀም ትችላላችሁ ማለት ነው። እናንተም በራሳችሁ ቪዲዮዎችን መሞከር ትችላላችሁ። ሌላኛው ደግሞ በኪፍሬምን በመጠቀም ለምሳሌ ቢፎር እና አፍተር የሰራችሁትን ከለር ግሬዲንግ ማሳየት ብትፈልጉ ልክ እንደዚህ እንዴት በቀላሉ መስራት እንደምትችሉ አሳያችኋለሁ። በመጀመሪያ ኤዲት ያልተደረገውን ቪዲዮአችሁን ከከተታችሁት በኋላ አጀስትመንት ሌየር እዚህ ጋር በመምጣት እንደዚህ ትከፍታላችሁ ኢምፖርት ቦክሳችሁ ውስጥ። ከዛ በመቀጠል አጀስትመንት ሌየራችሁን ወደ ቪዲዮአችሁ ተወስዱትና ከቪዲዮአችሁ ሌየር ከላይ ታስቀምጡታላችሁ። ከዛ በኋላ አጀስትመንት ሌየራችሁ ላይ ከለራችሁን ግሬድ ታደርጉታላችሁ። በዚሁ አጋጣሚ ስለ አጀስትመንት ሌየር ማታቁም ካላችሁ ይሄንን ቪዲዮ እያያችሁ ከለር ኤዲት ስታደርጉ ጀማሪ ሆናችሁ እዛው የቪዲዮ ሌየር ላይ ነው ኤዲት የምታረጉት። እንደዛ ከምታረጉ እንደዚህ አጀስትመንት ሌየር ክሬት ካረጋችሁ በኋላ አጀስትመንት ሌየሩን ከቪዲዮቹ ከላይ ካረጋችሁ በኋላ እዛ ላይ ከለሩን ግሬድ ብታደርጉትና ሙሉ ቪዲዮአችሁ ላይ አጀስትመንት ሌየሩን ዙም ብታደርጉት ሁሉም የቪዲዮአችሁ ከለር ተመሳሳይ ይሆንላችኋል ማለት ነው። ከዛ በመቀጠል አጀስትመንት ሌየሩ ላይ ከለሩ ግሬድ ከተደረገ በኋላ እንዳሁኑ ኪፍሬም ትሰሩና የመጀመሪያው ኪፍሬም ክሊክ ታደርጉና ፖዚሽናችሁ ላይ
እስከ መጨረሻው ከስክሪን ውስጥ ታስወጡታላችሁ ማለት ነው አጅስመንት ሌየሩን። ከዛ ትንሽ ጠጋ ታደርጉትና ታይምላይናችሁን እንደምታዩት ድጋሚ ፖዚሽናችሁን ወደ ነበረበት ተመልሱታላችሁ ማለት ነው። ከዛ ፕሌይ ስትሉት ራሱ ከላይ ሰራችሁት ከለር ግሬዲንግ አጀስትመንት ሌየሩ ላይ ስላለ ልክ እንደዚህ ስሙዝ ሆኖ ይገባል ማለት ነው። ቢፎር እና አፍተር እንደዚህ ማሳየት ትችላላችሁ። ቴክስታችሁ ራሱ ወደ ላይ እንዲወጣ ከፈለጋችሁ ቅድም እንዳሳየዋችሁ በቪዲዮ ቼክ እንዳደረግነው አሁን ደግሞ ቴክስታችንን ሌየር ክሊክ እናደርገውና ኢፌክት ኮንትሮላችን ውስጥ በመግባት ድጋሚ ፖዚሽን የሚለው ላይ ክሊክ እናደርግና የመጀመሪያዋ ላይ ወደ ታች እናደርገዋለን። የመጀመሪያዋ ኪፍሬም ላይ ልክ እንደዚህ ቁጥሩን እንደዚህ እናደርገውና ወደ ታች እናደርገዋለን። ከዛ እኛ እስከምንፈልገው ድረስ ታይምላይናችንን እናስኬደውና ኪፍሬማችንን ድጋሚ በአድ በማድረግ ቴክስቱ እስከምንፈልገው ድረስ ወደ ላይ ወይም ደግሞ ከስክሪናችን እስኪወጣም ድረስ ማድረግ ትችላላችሁ። ከዛ እንደዚህ ከሰራችሁ በኋላ ቪዲዮን ፕሌይ ስትሉት ልክ እንደዚህ ራሱ ቴክስቱ ወደ ላይ ይወጣል ማለት ነው። በተጨማሪ በኪፍሬም የሚሰሩ በጣም ብዙ አይነት ትሪኮች አሉ። እነሱን በሌላ ቪዲዮ እማሳያችሁ ይሆናል። ከተመቻችሁ ይሰራልን እያላችሁ ወይም ደግሞ ኪፍሬም እያላችሁ ኮሜንት ላይ ጻፉልኝ። ቲፕ ደግሞ እዚሁ ላይ የምጨምርላችሁ ኪፍሬሞቻችሁን ኤዲት እያረጋችሁ አሁን ለምሳሌ እዚህኛው ሌየር ላይ ኤዲት ካረጋችሁት በኋላ ዙም የሚያረገውን ፓርት ሁለተኛውን ፓርት ላይ ደግሞ ለምሳሌ ትንሽ ጠጋ ካረጋችሁት በኋላ ደግሞ ድጋሚ ኪፍሬም ሰርታችሁ አይደለም ዙም ማድረግ ያለባችሁ። እንደዛ ካረጋችሁ ትችላላችሁ፣ ነገር ግን ታይማችሁን በጣም ነው የሚገለባችሁ። ስለዚህ የመጀመሪያውን ኪፍሬሞች ኮፒ እያረጋችሁ ፔስት ማድረግ ትችላላችሁ። እዚህ ጋር መታችሁ ሰሌክት ታረጓቸውና ኮንትሮል ሲ መንካት ትችላላችሁ። ከዛ ኮፒ ያረግላችኋል። ከዛ ጠጋ ታረጉትና ታይምላይናችሁን የምትፈልጉበት ፓርት ጋር ሄዳችሁ ደግሞ የቪዲዮአችሁ የምትፈልጉበት ፓርት ጋር ሄዳችሁ ደግሞ ኮንትሮል ቪ ስታረጉት ፔስት ይሆናል ማለት ነው። ከዛ በኋላ የተለያየ ቦታ ላይ መጀመሪያ የሰራችሁትን አኒሜሽን ይደግምላችኋል ማለት ነው። ይሄ በጣም ታይማችሁን ይቆጥብላችኋል። ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮ ከጠቀማችሁ ደግሞ በቀጣይም እንደዚህ አይነት የተለያዩ የኤዲቲንግ ችሎታችሁን የሚያሳድግላችሁና እንዴት በቪዲዮ ኤዲቲንግ ኢትዮጵያ ውስጥ ሆናችሁ ስራ እንዴት ማግኘት እንደምትችሉ፣ እንዴት ፖርትፎሊዮችን ማግኘት እንደምትችሉ ወይም ደግሞ የተለያዩ የቪዲዮ ኤዲቲንግ ቱቶሪያሎችን እዚህ ቻናል ላይ ስለምለቅላችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ አመሰግናለሁ።